በታሪክ መጽሐፍት ውስጥ ትልቁ ውሸት ምንድነው? አሸናፊዎች የራሳቸውን ታላቅነት ለመገንባት ሲሉ የታሪክን እውነት በጨለማ ቀለም ቀብተው ሌሎችን ስልጣኔ ሙሉ በሙሉ ይሰውሩታል። ዛሬ ወደ ኋላ ወደ 9ኛው ክፍለ ዘመን የአንዳሉሲያ እምብርት ወደ ሆነችው ኮርዶባ እንጓዛለን። እዚያ ጋር የሰው ልጅ በሰማይ ላይ የመብረር ህልም ለመጀመሪያ ጊዜ በሳይንሳዊ መንገድ እውን ሆኖ ነበር። ዓለም ስለ በረራ ሲያስብ መጀመሪያ ወደ አእምሮ የሚመጡት የራይት ወንድማማቾች ቢሆኑም እነሱ ከመነሳታቸው ከ1000 ዓመታት በፊት ሰማይን የቀደደው ግን አንድ ታላቅ ሙስሊም ሳይንቲስት ነበር። ስሙም አባስ ኢብን ፈርናስ ይባላል። ምዕራባውያን ይህን ታሪክ ለመቅበርና የወርቃማውን ዘመን ለማጥቆር ለምን ፈለጉ? ይህ ዶኩመንተሪ በምዕራባውያን ፕሮፓጋንዳ የተደበቀውን እውነተኛውን የታሪክ ምስጢርና የሰው ልጅን የመጀመሪያ የአቪዬሽን አባት ታሪክ ሰንጥቆ ይፋ ያደርግልናል። ለሚቀጥሉት 10 ደቂቃዎች አብራችሁን በመቆየት ይህን ታሪክ ትካፈሉ ዘንድ ግብዣችን ነው። ኢብን ፈርናስ የተወለደው እንደ አውሮፓውያን አቆጣጠር በ810 በሮንዳ ነበር። ነገር ግን ሕይወቱን ሙሉ የኖረው በወቅቱ የዓለም የሳይንስ እና የጥበብ ማዕከል በነበረችው ኮርዶባ ውስጥ ነበር። እሱ ተራ ህልመኛ ሳይሆን የሥነ ፈለክ ተመራማሪ፣ የፊዚክስ ሊቅ፣ ገጣሚ እና የሙዚቃ ቲዮሪ ውስጥ ከፍተኛ ዕውቀት የነበረው ሁለገብ የሆነ ግለሰብ ነበር። በዘመኑ የነበሩ ሰዎች የኮርዶባው ጠቢብ ብለው ይጠሩት ነበር። ኢብን ፈርናስ በመስተዋት ሥራ ማምረቻ፣ በውሃ ሰዓት ፈጠራ እና በግሩም የሰማይ አካላት መመልከቻ ፕላኔታሪየም ታዋቂ ነበር። የሰው ልጅ አእምሮ ሊደርስበት የሚችለውን ከፍተኛ የጥበብ ደረጃ በቤተ ሙከራ ውስጥ በተግባር ያሳይ ነበር። ይሁን እንጂ የእሱ ትልቁና ዓለምን ያስደነገጠው ህልሙ ከምድር ስበት ነፃ መውጣት ነበር። የቁርአንን አንቀጾችንና የወፎችን ክንፍ አወቃቀር በጥልቀት በማጥናት በረራ በሳይንሳዊ ህግጋት ሊመራ እንደሚችል ተገነዘበ። ይህ ግንዛቤው በታሪክ ውስጥ ትልቁንና አደገኛውን ሙከራ እንዲያደርግ አስገደደው። እንደ አውሮፓውያን አቆጣጠር በ875 በኮርዶባ አቅራቢያ በሚገኙ በጀበል አልአሩሲ ኮረብታዎች ላይ በሺዎች የሚቆጠሩ ሰዎች ተሰብስበው ነበር። ከፊት ለፊታቸው የቆመው አዛውንት ሳይንቲስት ኢብን ፈርናስ ከሐርና ከእውነተኛ የወፍ ላባዎች የተሰሩ ግዙፍ ክንፎችን በሰውነቱ ላይ አስሮ ነበር። በወቅቱ የነበሩት የታሪክ ጸሐፊዎች እንደዘገቡት ለተሰበሰበው ህዝብ እኔ ከእናንተ ተለይቼ ወደ ሰማይ እወጣለሁ፣ ይህን ክንፌን ተጠቅሜ እንደ ወፍ እበራለሁ አላቸው። ከዚያም ወደ ገደሉ ጫፍ በመሄድ ራሱን ወደ አየር ወረወረ። ህዝቡ በድንጋጤ ሲጮህ፣ ኢብን ፈርናስ ግን በነፋስ ሞገድ ላይ ተንሳፎ መብረር ጀመረ። ይህ ተራ ዝላይ ሳይሆን ቁጥጥር የሚደረግበት እውነተኛ የበረራ ሙከራ ወይም ግላይዲንግ ነበር። ለ10 ደቂቃዎች ያህል በሰማይ ላይ በመንሳፈፍ የሰው ልጅ መብረር እንደሚችል ለዓለም በተግባር አሳየ። ኢብን ፈርናስ በረራውን በተሳካ ሁኔታ ቢያከናውን ወደ ምድር ሲመለስ ግን ከባድ አደጋ አጋጠመው። መሬት ሲረግጥ በጀርባው ላይ ከፍተኛ ጉዳት ደረሰበት። ይህ አደጋ ግን ድንገተኛ ስህተት ሳይሆን ትልቅ ሳይንሳዊ ግኝት ያዘለ ነበር። ፈርናስም ከአደጋው በኋላ ባደረገው ጥናት ወፎች በሚያርፉበት ጊዜ ጅራታቸውን እንደሚጠቀሙ፣ እሱ ግን በፈጠራው ላይ ጅራት አለማድረጉን ተገነዘበ። ለበረራ መነሳት ብቻ ሳይሆን ለአቀራረብ ወይም ላንዲንግ ጅራት ወሳኝ ነው የሚል የአየር ላይ ህግ ለመጀመሪያ ጊዜ ያገኘው እሱ ነበር። ይህ የጅራት ንድፈ ሐሳብ ዛሬም ድረስ በዘመናዊ አውሮፕላኖች ላይ የምንጠቀምበት ዘመናዊ መሳሪያ ነው። አባስ ኢብን ፈርናስ በፈጠራው ጉዳት ቢደርስበትም እስከ ህይወቱ ፍጻሜ እንደ አውሮፓውያን አቆጣጠር 887 ድረስ ምርምሩን አላቆመም። የሱ ሙከራ በሳይንስ ታሪክ ውስጥ ትልቁን በር የከፈተ እና የሰው ልጅን አስተሳሰብ የለወጠ ድንቅ ምዕራፍ ነበር። የሱ ፈጠራ እንዲሁ በአጋጣሚ የተከሰተ ክስተት አልነበረም። እሱ የእስልምና ወርቃማ ዘመን የኢስላሚክ ጎልደን ኤጅ ፍሬ ነበር። ከ8ኛው እስከ 14ኛው ክፍለ ዘመን ድረስ ሙስሊሙ በዓለም በሳይንስ፣ በሕክምና፣ በሂሳብና በስነ ፈለክ የዓለም መሪ ነበር። በባግዳድ፣ በካይሮና በኮርዶባ የነበሩት ታላላቅ ቤተ መጻሕፍት እና የጥናት ማዕከላት የዓለምን ዕውቀት ያከማቹ ነበር። በአውሮፓ የጨለማው ዘመን ዳርክ ኤጅ እየተባለ በሚጠራው ወቅት በእስላማዊ ዓለም ግን የብርሃን ዘመን ነበር። አልኻሪዝሚ አልጀብራን ሲፈጥር፣ ኢብኑ ሲና የዘመናዊ ሕክምና አባት ሆነ። አልሃይተም ደግሞ የኦፕቲክስን ሳይንስ መሰረተ። ኢብን ፈርናስም የዚህ ታላቅ የሳይንስ ማህበረሰብ አባል ነበር። ይህ ዘመን ዕውቀት ያለ ሃይማኖትና ዘር ልዩነት የሚከበርበት
ሳይንቲስቶች በመንግስት የሚደገፉበት ወርቃማ የታሪክ ምዕራፍ ነበር። ሆኖም ግን ዛሬ ባለው የዓለም ትምህርት ስርዓት ውስጥ ይህ ወርቃማ ዘመን ሆን ተብሎ እንዲረሳ ተደርጓል። ምዕራባውያን የታሪክ ምሁራን የታሪክ አጻጻፍ ስልታቸውን ዩሮ ሴንትሪክ ወይም አውሮፓ ተኮር በማድረግ የሌሎችን ስልጣኔ አውድመዋል። አውሮፓውያን ከጨለማው ዘመን ወጥተው ወደ ህዳሴ የተሸጋገሩበት በድንገት ይመስል ታሪኩን ይተርኩታል። ነገር ግን እውነታው የህዳሴው መሰረት የጣለው ከእስልምናው ዓለም በተረጎሟቸው የሳይንስ መጻሕፍት ነበር። አባስ ኢብን ፈርናስን የመሰሉ ታላላቅ ሰዎችን ስም ከመጻሕፍት በመሰረዝ ወይም ታሪካቸውን በማሳነስ የፈጠራ አባትነቱን ለራሳቸው መውሰድ ፈለጉ። ይህ ሆን ተብሎ የተደረገ ታሪካዊ ፕሮፓጋንዳ የጥቁርና የቡናማ ህዝቦችን የነጮች ያልሆኑትን ማህበረሰቦች ሳይንሳዊ አስተዋጽኦ የማንኳሰስና የማጥፋት ስልታዊ አካል ነበር። የምዕራባውያን ትረካ የበረራ ታሪክን የሚጀምረው በ1903 በኦሊቨር ራይት እና በዊልበር ራይት የሞተር በረራ ነበር። እርግጥ ነው የራይት ወንድማማቾች ለዘመናዊ አቪዬሽን ያበረከቱት አስተዋጽኦ የሚናቅ አይደለም። ነገር ግን እነሱ ከመነሳታቸው ከ1028 ዓመታት በፊት በረራን በተግባር ያሳየው ሰው ታሪክ አለመጥቀስ ፍጹም ታሪካዊ ስርቆት ነው። ምዕራባውያን ታሪክ ጸሐፊዎች ኢብን ፈርናስን እንደ እብድ ወይም እድለኛ ዝላይ አድርገው ሊያቀርቡት ይሞክራሉ። ነገር ግን የሱ በረራ በሂሳብ ስሌት፣ በአየር ግፊት ጥናትና በቁሳቁስ ሳይንስ ላይ የተመሰረተ ነበር። የራይት ወንድማማቾች የበረራ ጽንሰ ሐሳብን ያገኙት በባዶ ቦታ ሳይሆን ባለፉት ዘመናት በተደረጉ እንደ ኢብን ፈርናስ ያሉ ሳይንቲስቶችን ስራዎች ላይ ተመስርተው ነው። ታሪክ ግን የመጀመሪያውን ባለቤት ዘንግቶ የኋላውን አሸናፊ ብቻ የአንበሳውን ድርሻ እንዲወስድ አድርጓል። ይህ ታሪክን የማጥቆርና የማደብዘዝ ስራ ዛሬም ድረስ በሆሊውድና በትላልቅ የዶክመንተሪ ተቋማት ውስጥ ይቀጥላል። በሳይንስ እና የታሪክ ፊልሞች ላይ ምስራቃውያንን ወይም ሙስሊሞችን እንደ ኋላ ቀር፣ እንደ ጦረኛ አሊያም እንደ እንግዳ ማህበረሰብ መሳሉ የተለመደ ነው። የአባስ ኢብን ፈርናስ የሊዮናርዶ ዳቪንቺን ያህል ትልቅ የፈጠራ ሥራ ሊኖረው የሚችል ሰው ታሪክ የሚናገር አንድም ትልቅ የሆሊውድ ፊልም የለም። ሆኖም ዓለም የዳቪንቺን ስም ሲያወድስ ኢብን ፈርናስን ግን ረስቷል። ይህ የሚያሳየው የሚዲያው ፕሮፓጋንዳ ምን ያህል ስልታዊ በሆነ መንገድ የሰውን ልጅ አእምሮ በመቆጣጠር የሳይንስንና የስልጣኔ ምንጭን አውሮፓ ብቻ እንደሆነች አድርጎ ለማሳመን እንደሚሰራ ነው። ነገር ግን እውነትን ለዘላለም ቀብሮ ማቆየት አይቻልም። ዛሬ ላይ እውነታው ቀስ በቀስ ወደ ብርሃን እየመጣ ነው። የዘመናዊ ሳይንስ የታሪክ ምሁራንና ገለልተኛ ተመራማሪዎች የምዕራባውያንን ፕሮፓጋንዳ በመስበር የእስልምናውን ወርቃማ ዘመን እያጋለጡት ነው። በዱባይና በባግዳድ ያሉ አውሮፕላን ማረፊያዎች፣ በኮርዶባ የሚገኘው ድልድይ እና በጨረቃ ላይ የሚገኝ አንድ ጉድጓድ በአባስ ኢብን ፈርናስ ስም ተሰይመዋል። 1001 ፈጠራ የተሰኘው ዓለም አቀፍ ንቅናቄ የሙስሊም ሳይንቲስቶች ለዘመናዊ ዓለም ያበረከቱትን አስተዋጽኦ ለወጣቱ ትውልድ እያስተማረ ይገኛል። ኢብን ፈርናስ ታሪክ ሊረሳው የማይገባ በሰማይ ላይ የሰውን ልጅ አሻራን ለመጀመሪያ ጊዜ ያሳረፈው ታላቅ ጀግና ነው። የሱ ታሪክ የምዕራባውያንን ፕሮፓጋንዳ እውነተኛ ሳይንስ እንዴት ሊያጠቁ እንደሞከሩ ማሳያ ነው። ዛሬ ላይ ቆመን ወደ ኋላ ስንመለከት አውሮፕላኖች ሲበሩ ስናይ ማሰብ ያለብን የራይትን ወንድማማቾች ብቻ አይደለም። ከዚያ በፊት በኮርዶባ ሰማይ ስር ባህር እና ከላባ የተሰራ ክንፍ ይዞ ለሰው ልጅ የወደፊት ልብ ሕይወቱን አደጋ ላይ የጣለውን ያንን ታላቅ ሙስሊም ጠቢብ ማስታወስ ይኖርብናል። ታሪካችንን እኛ ካልተናገርን ሌሎች እኛን በሚያጠፋ መልኩ ይተርኩታል። ስለዚህ የአባስ ኢብን ፈርናስ ታሪክ ሁልጊዜም ሕያው ሆኖ ይኖራል። እሱ የሰው ልጅ ከከዋክብት ያደረገውን ጉዞ እውነተኛ ቀዳሚና የሳይንስ አባት ነው። እንደዚህ አይነት መሳጭና አስገራሚ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ፣ የምንለቃቸው ቪዲዮዎች ላይክ እና ሼር በማድረግ ቤተሰብ ይሁኑ። ስለምትመለከቱን ከልብ እናመሰግናለን።